አቶ በኃይሉ በሚያሳዝን ሁኔታ ዶክተሩን ተበቀለው። ዶክተሩ ለሰላም እንግዲህ የሚያጠራጥርና ሰላሟን የሚነሳ ነገር ተናገረ። ይኸውልሽ ሰላም፣ ቃል ያንቺ ልጅ እንዳልሆነች በጣም እርግጠኛ ነኝ። እንዴት እንደሆነ ባላውቅም እውነታው ግን በፍጹም ያንቺ ልጅ ቃል አይደለችም። እንደገና ቃልና አቶ በኃይሉ ሳያውቁ ምርመራ ማድረግ አለብን አላትኝ። እሷም እንግዲህ እንዴት ለምን ስትለውም ታስታውሽ ከሆነ ምርመራ ለመመርመር አልፈልግም ብለው በስንት መከራ ነው በኃይሉና ቃል እንድትመረመር ያደረጉት። ስለዚህ የሆነ የተደበቀ ነገር አለ ሲላትም እሷ ደግሞ በፍጹም ድጋሜ ቃል ልጅ አይደለችም ብዬ መጠራጠር አልፈልግም ስትልም አንቺ ካታደርጊው እኔ አደርገዋለሁ፣ እውነተኛ ልጅሽ ማን እንደሆነች ከፊት ለፊትሽ አቆመልሻለሁ ሲላትም አቶ በኃይሉ ሁሉንም የሰላምንና የዶክተሩን ወሬ ሰምቶ በሚያሳዝን ሁኔታ ዶክተሩን አናቱን በረነቀው። ዶክተሩም እጅግ የሚደነቅና አደገኛ ቢሆንም አቶ በኃይሉ ግን ከኋላና ከጀርባው አድብቶ ጉዳት አደረሰበት። ወይዘሮ ሰላም የመጨረሻ አሁን ላይ እውነታው ተገለጠላት። ዶክተሩ የነገራን ነገር እውነት እንደሆነና እንዲሁም ደግሞ አሁን ላይ ዶክተሩን ጉዳት ያደረሰበት እውነታ ስለያዘ እንደሆነም ተረዳች። ሌላኛውና ከባዱ ብሌን አሁን ሳሚ ዋሽቶኛል እያለችም በንደት ላይ ትገኛለች። ሳሚ የእውነት ይሄንን አደረገ ማለት ነው? ይህ አስመሳይ ለምን ይዋሸኛል? ለምን በተስፋ እናቴን ናት እያልኩኝ በጉጉት እንዲኖር አደረገኝ። እንቅልፍ ሳልተኛ እንዳድር አደረገኝ። ተስፋዬን ሁሉ ገደል ከተተው እያለች በሳሚ የመጨረሻ እየተናደደች ትገኛለች። ሰላም ውድና የተከበራችሁ የደሴዋ እርግብ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ይዘን መጥተናል። እንግዲህ አቶ በኃይሉ አሁን ላይ ዶክተሩ ላይ ትልቅ አደጋ እያደረሰ ይገኛል። የዶክተሩን ቤተሰቦች ማግኘት ስላልቻለ አሁን ላይ ዶክተሩ እውነት የተደበቀ እንዳለና ቃል የሰላም ልጅ እንዳልሆነች ስለነገራትና ወደፊት በራሱ ጥረት ቃል የሰላም ልጅ እንዳልሆነች አረጋግጦ እውነተኛ ልጇን ከፊት ለፊቷ እንደሚያቆምላትም ቃል ሲገባላትም አቶ በኃይሉ የሰላምንና የእሱን ወሬ ከሰማ በኋላ በሁለቱ ላይ ትልቅ ችግር መፍጠር እንደቻለም በራሱ ተማመነ። ዶክተሩ ግን የመጨረሻ አሁን ላይ በሚያሳዝን ሁኔታ አቶ በኃይሉ ጉዳት አድርሶበትም ይገኛል። ሌላኛው እንግዲህ ውጤቱ ከመከፈቱ በፊት አቶ በኃይሉና ቃል በጭንቀት እየተርበተበቱ ነበር። ሰላምዬ ምነው ደነገጣችሁ? ግቡና ቁጭ በሉ አብረን እንፍታው እና ውጤቱን እኔ ብዬ ነው የጠራዋቸው ስትላቸውም ሰላምን እሺ እህቴ በማለትም ቃል ዳስ አይሚን በኃይሉ ሰላም ተቀመጡ ስትላቸውም ቃልን ከዶክተሩ አጠገብ አስቀመጠና አቶ በኃይሉ ከዳር ተቀመጠ። በዚህን ሰዓት መንቀጥቀጥም ጀመረ። እንግዲህ መጀመር ትችላለህ ዶክተር ስትልም ሰላም አሁን ላይ አቶ በኃይሉ ምን ነው ዶክተር ታዳ የሆነ ነገር አምጭለታ አለ። አያስፈልግም በኃይሉ አለችው ሰላም። እንዴ እህቴ ምን ነው? አይ አያስፈልግም ትፈልጋለህ እንደ ዶክተር ስትልም ሰላም አይ አያስፈልግም። አንቺ ነፈስ ቁጭ ብለሽ ምን ትመለከቻለሽ? አትጅም እንዴ የሆነ ነገር አሰሪለትም ሲልም ባይሉ ምን ሆነሃል? አያስፈልግም አለ እኮ ወይስ ውጤቱ እንዳይከፈት የፈለግከው ነገር ነው አለችው። ኧረ እህቴ እንደዛ አይደለም አለ። እንደዛ ካልሆነ እንጀምራ። እሺ እንጀምር። እህቴ ግን ስልክ ማውራት አለብኝ። የምን ስልክ? ሁላችንም እኮ ባለሀጆች ነን። ስለዚህ አንድ ጊዜ እንጨርስና ሂደህ ታወራለህ አለችው። እህቴ በፍጥነት የማወራው ስልክ ነው፣ እባክሽን እባክሽን አለ። በእርግጥ ቃልን ይውልሽ ቃል ሰላምን ነይ ብለሽ የሆነ ነገር አታሊያት ሲላትም ያመሃል እንዴ
እንዴት ነው ማታልላት? ምን አስበህ ነው? እያያት አይደል እንዴ? ላይ ነው ጠልታኝ አለችው። በዚህን ሰዓት የመጨረሻ እድል መጠቀም አለብን። የምን እድል ነው? አብቅቶልናል፣ ሁሉ መቃብራችን ተቆፍሮልናል አለችው። በፍጹም በፍጹም እጅ አልሰጥም ቃል አለ። ምን ልታረግ ነው ስትልም አሁን ላይ ብሌን እንግዲህ በትኩረት መመልከት ጀመረች። አሁን አብቅቶላችኋል፣ ከዚህ በላይ እናቴ ላይ እንድትጫወቱ አልፈቅድላችሁም። ደግሞ ምን እያሰራችሁ ይሆን አለች በውስጧ ብሌን። ሁለቱንም እያየች ፈገግ ማለት ጀመረች። በዚህን ሰዓት አቶ በኃይሉ በጣም ተጨነቀና ያንን ስልክ ሂድ አውራ ተብሎ ሲፈቀድለት ወጥቶ ሄደ። ዶክተሩን ስልክ ሲፈልግም አጣውና ዶክተሩን የሚያውቀው ሰው ጋር ደውሎ የዶክተሩን ስልክ እንዲቀበልም አደረገ። ሲላክለትም በፍጥነት ዶክተሩ ጋር ደውሎ ድምፁን ቀይሮ በፍጥነት ላገኝ ይፈልጋለሁ አለ። ዶክተሩም እሺ አውርቼ ልምጣ ሰላም ሲላትም ግራ ብትጋባም እሺ ሂድ አለችው። አሁን ላይ ሄሎ ሲል ዶክተሩ ዶክተር አለው። አንተ ነህ እንደ አቶ በኃይሉ የጠራኸኝ? አዎ። ምን ነው? እናትህን የምትፈልጋት ከሆነ የምልህን ነገር አድርግ። ምን እንደምልህ ገብቶሃል አለው። ሀሀ ምንድን ነው እሱ? ውጤቱን በፍጹም አላደርገውም። ይህንን ውጤት መቼም አልቀይረውም። አንተ እኔን አስፈራርተህ ቆሻሻ ስራ መቼም አታሰራኝ። ከማን ጋር እየተጋፈጥክ እንደው አታቅም በማለትም የዶክተሩ ጀግንነት ሳይደነቅም ያልፍ አይደለም። እሱም እንግዲህ አይ አይ አለ። እንግዳስ እናትን ግቡ ልበላቸው። ተው በኃይሉ እንደሱ አታደርግ። አደርገዋለሁ። የእናትህ ነፍስ ባንተ እጅ ናት። አንተ ተስማምተህ ውጤቱን የምታስተካከል ከሆነ ኦኬ፣ አልበለዛ ምን እቤት ይገባሉ ወይስ በር ላይ ያሉትን ግቡ ልበላቸው? የኔ ሰዎች እዛ ናቸው አለ በኃይሉ። ግቡ በላቸው። ደስ የሚለው ነገር እናቴ እዛ የለችም። አይገርምም? ሂዱ። ባዶ ቤት ገብተው የሚደሰቱ ከሆነ የሚያገኙት ነገር ግቡ በላቸው። ሰራልኝ ሄደደብ አለ አቶ በኃይሉ። በዚህን ሰዓት በራስ መተማመንህን ሳላደንቅልህ አላልፍም። ይህን እውነታ ይፋ ሳላወጣ እኔ ዶክተር በፍጹም መሸነፍ ሰው አይደለም። ከማን ጋር እንደገጠምክ አልታወቀም እያለ ዶክተሩም እንግዲህ በኃይሉን አሸማቀቀው። በኃይሉ የምትፈልገውን ቁጥር ጥራ ልስጥህ፣ 800,000፣ 700,000፣ 500,000 ማለት ጀመረ። ዶክተሩም 500 ሚሊዮን ብር ብሰጠኝ እንኳ ሀሳቤን አልቀይርም፣ ያንተን ቆሻሻ ስራ አልሰራም በማለትም ጥሎት ገባ። በዚህን ጊዜ ሁላቸውም በሚገርም ሁኔታ እንግዲህ ተደናገጡ። አሁን ያ ውጤት ሊከፈት ስራችንን መጀመር እንችላለን አለ ዶክተሩ። ሰላምም እሺ በቃ ስትልም እንግዲህ ዶክተሩ ውጤቱን ለመክፈት በሚሞክርበት ሰዓት አቶ በኃይሉ መንቀጥቀጥ ጀመረ። ቃል ግን ያን ያክል ድንጋጤ አይታይባትም። በዚህን ሰዓት ብሌን ጉዳችሁ ወጣ፣ ምን እንደምታደርጓ ያለሁ ዛሬ ያልቆላችኋል ማለቷን ቀጠለች በውስጧ። ይህን የምታዩት ዶክሜንት የእናንተን ምስጢር የያዘ በታማኝነት የታሸገ እውነታውን ከእናንተ ጋር ማየት እንጂ ለእኛ እንኳ ሚስጥር እስከሆነ ድረስ ከፍተን እንድናይ የማይፈቀድልን ስራ ስለሆነ ስራዬን አክብሬ እንደታሸገ ይዤ መጥቼ ከእናንተ ፊት ላነብና ላይ ነው ሲልም እሺ ያለች ሰላምዬ። በዚህን ሰዓት ዶክተሩ በደስታ ሲያነብ መጨረሻ ላይ ግን ቃል የሰላም ልጅ እንደሆነች ሲያይም ዶክተሩ ራሱ ደነገጠ። በዚህን ሰዓት ቃል የሰላም ልጅ የሚለውን ስትሰማ ሰላምም የመጨረሻ ደንግጣ ወይኔ ማለት ጀመረች። ዶክተር ቃል የኔ ልጅ ናት? እንዴት እንደሆነ ባላቅም እንደዛ ነው የሚለው። ምን እንደተፈጠረ አላቅም አላት። አሁንስ አላመንሽም? ልጅሽ እኔ ነኝ እያልኩሽ፣ አንቺ ግን አላምን ብለሽ በዶክተር ተማመንሽ። ልጅ ይቅርበኝ። የምን ይቅርታ ነው ባክሽ ሰነሽ። ያን ጊዜ ምን ብዬሽ ነበር? ውጤቱ እኔ ልጅሽ መሆንሽን ካረጋገጠ አይኔን አታዩም ብዬሻለሁ። ከዚህ በኋላ አይንሽን አላይም በማለትም ቃል
ጥላ ወጣች። አቶ በኃይሉ ሰላምዬ ከዶክተሩ ላይ ወረቀቱን ምንጥቅ አርጋ ካነበበች በኋላ እየየ ብላ ማልቀስ ጀመረች። አቶ በኃይሉ ከሰላም ላይ ቀምቶ ሲያነበውም ቃል የሰላም ልጅ እንደሆነች ነው የሚያመለክተው ውጤቱ። በዚህን ሰዓት በደስታ ውጤቱን ሳመው። መጨረሻ ላይ እንዴት ሊሆን ይችላል እንዴ? የተሳሳተ ሰው ነበር እንደ እያደረግኩ ያለሁት እንዴት ቃል የሰላም ልጅ ናት ማለት ነው? አልገባኝም። የሆነ ነገርማ ተፈጥሯል እያለ እንግዲህ በኃይሉም ዶክተሩም የሆነ ሀሳብ ውስጥ ገቡ። ሰላም ማልቀሷን ቀጠለች። ሁላችሁም ውጡልኝ፣ አልፈልግም ማንንም፣ የገዛ ልጅን ጨክኔ የማባረር ነኝ፣ ውጡልኝ ስትልም ዶክተሩና በኃይሉ ወጡ። አሁን ላይ ብሌን እትዬ ተረጋጊ፣ በቃ ተረጋጊ፣ አንቺ መስሎሽ ነው የሰው ወሬ ሰምቼ ልጄ ላይ ይህን ነገር ማድረግ አልነበረብኝም። ሲጀመር ደግሞ እሷ ላይ ክፉ ሆንኩኝ፣ የገዛ ልጄን አስወጥቼ ጣልኩ ስትላትም ብሌን ለቅሷን ቀጠለች። እሷን ካረጋጋች በኋላ ብሌን ክላሷ ሂዳ ሳሚ ዋሽተኸኛል፣ በጉጉት እንድኖር አድርገኸኛል፣ የተረገምክ እያለች መናደዷን ቀጠለች። አቶ በኃይሉም እንግዲህ አሁን ላይ ወረቀቱን ጣል አድርጎ ወጥቶ ሄደ። እናም ቃል እየሮጠች ከገነት ቤት ሄዳ ገነት እያለቀሰ ስታገኛት ምን ሆነሻል ማዘር? ልጅ የጠፋ ማነው እሱ? ዳግ ምን ሆኖ? አላቅም ተናዶ እና ታዲያ ተረጋጊ፣ ምን ይሆናል? ይህ ሁሉ ባንቺ ጦስ ነው። ጭራሽ በእኔ ጦስ? የምን ጦስ ነው ደግሞ አለቻት። አይ እንግዲህ ተናግሬያለሁ። ስለዚህ ባንቺ ጦስ ነው። እኔ ምንም አላረኩም። ለብሌን ደዊለታ ስለሱ የት እንዳለ እምታውቅ ይመስለኛል። እንዴት አልመጣልኝም እስካሁን ባክሽ? እኔ እኮ ማረባ ሰው ነኝ። ልደውልላ ብላ ለብሌን ስደውል ብሌን ጋር ዳግም ገና ስትል ምን የሱን ስም አታንሽብኝ ማዬ አልፈልግም ስትል ዳግም ቤት የለም። ዳግም ምንም አላደረገም። ከዳግም ጋር ቃልን እንድትተኛ ያደረግኩት እኔ ነኝ። አንቺና እሷ እንድትለያዩ ስለፈለግኩ ብላ ወይዘሮ ገነት ስነግራትም የመጨረሻ በገነት ላይ ተናዳ አንቺ የሚሉ እናት የለኝም አይነሽን አላይም ብላ ስልኩን ዘጋችባት። ቃልም እውነቱን ለምን አልነግሪያትም እኔ ነግራታለሁ በማለት ለብሌን ደግማ ደውላ እናትሽ የነገረችሽ ትንሹን ነው፣ ድብቁና ከባዱ ግን እሷ ሆን ብላ አንቺና እሱን ለመለያየት እኔ ከሱ ጋር እንድተኛ ያደረገችኝ አንቺ ቤት መንጣትሽን አውቃ ነው በማለትም አፈረጠችው። በዚህን ሰዓት ብሌን የመጨረሻ ልቧ አዘነ። ዶክተሩ ለሰላምዬ እንግዲህ ሁሉንም ነገር ጠብቂኝ፣ ከአቶ በኃይሉ ተደብቀን ተቃልና ከአቶ በኃይሉ ተደብቀን ቀጥታ ምርመራ ማድረግ ያለብን ሲላትም እሷም በፍጹም አላደርገውም፣ ልጅን ድጋሚ መጠራጠር አልፈልግም ስትልም አንቺ ባታደርጊውም እኔ አደርገዋለሁ በማለትም ጥሏት ላጥ ብሎ ሄደ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ።